በአንድ ወቅት በሞቃት ማዕበሉና በቱሪስት መዳረሻነቱ የሚታወቀው የአዞቭ ባህር ዛሬ የናፍቆት ሳይሆን የጦርነትና የጥፋት ምልክት ሆኗል። ሩሲያ በ2022 ባካሄደችው ወረራ ባህሩን ሙሉ በሙሉ ብትቆጣጠርም ተንታኞች ግን የሩሲያ ትርፍ ከዜሮ በታች ነው ይላሉ። ከሶቪየት ህብረት መፍረስ በኋላ ዩክሬንና ሩሲያ ይጋሩት የነበረው ይህ ባህር ለዩክሬን የኢኮኖሚ ጀርባ አጥንት ነበር። ከዩክሬን አጠቃላይ የብረት ምርት 40 በመቶ የሚያመርቱ ግዙፍ የብረት ፋብሪካዎች ሚሊዮን ቶን ስንዴና የድንጋይ ከሰል ወደ ዓለም የሚልኩባቸው ወደቦች ዛሬ የሉም። ማሪያ ቡቡኖቫ የተባለች ተፈናቃይ ነጋዴ ዛሬ የትዝታ እንጂ የንብረት ባለቤት አይደለችም። በማሪዮፖል የነበሩ በ100,000 የሚገመት ንብረት በሩሲያ የቦምብ ድብደባ ወድመዋል። ምንም ነገር ሳንይዝ ዝም ብለን የወጣ ነው ትላለች። የአዞቭ ባህርን ያጣችው ዩክሬን ኢኮኖሚዋ በከባድ መቅሰፍት ተመቷል። በተደረጉት ጥናቶች መሰረት ዩክሬን ከአጠቃላይ አገራዊ ምርት ወይንም ጂዲፒ ከ10 እስከ 12 በመቶ የሚሆነውን አጥታለች። በሩሲያ ቁጥጥር ስር በወደቁት አካባቢዎች ያለ የተፈጥሮ ሀብት ግምትም 12.4 ትሪሊዮን ዶላር ይደርሳል። የድንጋይ ከሰል ማዕድናት፣ ብረታ ብረትና የጋዝ ክምችትን ይጨምራል። ሞስኮ ባህሩን የኔ ነው ብላ ብታውጅም ያገኘችው ጥቅም ግን አጠያቂ ነው። የማሪዮፖል ግዙፍ ፋብሪካዎች ወደ አመድነት ተቀይረዋል። እነሱም መልሶ ለመገንባት የሚያስፈልገውን ጥሬ ዕቃ ደግሞ አሁን በዩክሬን ቁጥጥር ስር ባለው ግዛት ውስጥ ይገኛል። የፖለቲካ ተንታኙ አሌክሲ ኩሽች እንደሚሉት የሩሲያ ኢንዱስትሪያዊ ትርፍ ከዜሮ ጋር እኩል ነው። ይልቁንም ሩሲያ አካባቢውን ለፕሮፓጋንዳ ፍጆታና ክሪሚያን ከሩሲያ ጋር የሚያገናኝ የየብስ ድልድይ ለማድረግ ብቻ እየተጠቀመችበት ትገኛለች ይላሉ። ሩሲያ ማሪዮፖልን መልሼ እየገነባ ነው ብትልም የዩክሬን ባለስልጣናት ግን አዳዲስ ህንፃዎች የቆሙት በ10 ሺዎች የሚቆጠሩ ሰላማዊ ሰዎች በተጨፈጨፉበት የጅምላ መቃብር ላይ እንደሆነ ይገልጻሉ። የባህሩም ውሃ በፈራረሱ የፍሳሽ ማስወገጃዎችና በጦርነት ኬሚካሎች ተበክለዋል። ሩሲያ በአዞቭ ባህርና በካስፒያን ባህር መካከል አዲስ የውሃ ቦይ የመገንባት ጥንታዊ እቅድ አላት። ይህ ቦታ ከተገነባ እንደ ካዛኪስታን፣ አዘርባይጃን ያሉ ሀገራት ወደ ሜዲትራኒያን ባህር በቀላሉ እንዲደርሱ ያደርጋል። ተንታኞች እንደሚሉት ሩሲያ የፕሮጀክት ለአሜሪካ ሆነ ለምዕራባውያን እንደ ትልቅ የንግድ መስመር ካቀረበችው ዩክሬን ግዛቶቿን ለማስመለስ የምታደርገው ጥረት እንቅፋት ተደርጎ ሊታይ የሚችል ስጋት እንደሆነም ይጠቅሳሉ። በመካከለኛው ምስራቅ የተከፈተውን የጦርነት እሳት ዓለም በስጋት ውስጥ ባለበት በዚህ ሰዓት አሜሪካና ኢራን ለሳምንታት የዘለቀው ደም አፋሳሽ ግጭት ለመክታት ዳግም በፓኪስታን መዲና ኢስላማባድ ሊገናኙ እንደሚችሉ ተነግሯል። ይህ ተስፋ የተሰማው ዋሽንግተን በኢራን የባህር ወደቦች ላይ ጠንካራ እገዳ መጣሏን ተከትሎም ውጥረቱ በከረረበት ሰዓት መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። የሁለቱ ባላንጣዎች ወደ ንግግር የመመለስ ጭላንጭል ያለ ተስፋ በጦርነቱ ምክንያት ክንፍ አውጥቶ የበረረውን የነዳጅ ዋጋ መረጋጋት ምክንያት ማክሰኞ ዕለት የነዳጅ ዋጋ ከ$100 በታች ዝቅ ማለቱ ለዓለም ኢኮኖሚ መጠነኛ እፎይታ ሰጥቷል። ፕሬዚደንት ዶናልድ ትራምፕ ስምምነት ለማድረግ ኢራኖች ፍላጎት አላቸው ብለው ቢገልጹም በኒኩለር ጉዳይ ላይ ግን ምንም አይነት ድርድር እንደማይኖር አስታውቋል። የአሜሪካው ወገን የሚመሩት ምክትል ፕሬዚደንቱ ጄዲ ቫንስ በበኩላቸው ንግግሩ ውጤት ሊያመጣ የሚችለው ኢራን አሜሪካ ያስቀመጠችውን ቀይ መስመር ስታከብር ብቻ እንደሆነ ጠቁሟል። እሳቸው በመልእክታቸው ኢራን ወደኛ አቋም የመምጣት ምልክቶችን አሳይታለች፣ ሆኖም ገና በቂ ርቀት አልተጓዘችም ብለዋል። ኢራን የሆርሙዝ ወሽመጥን ዘግታለች፣ መርከቦችም እንዳይተላለፉ ሆኗል። አሜሪካ የጣለችው የባህር ወደብ እገዳ የቀጠናውን ውጥረት አባብሶታል። ኢራን ይህንን ድርጊት የባህር ላይ ዘረፋ ስትል የጠራችው ሲሆን ማንኛውም የጦር መርከብ ወደ ቀጠናው ቢጠጋ የተኩስ አቁም እንደሚፈርስ አስጠንቅቃለች። በሌላ በኩል ፕሬዚደንት ዶናልድ ትራምፕ የኢራን የባህር ኃይል መዳከሙን በመጥቀስ ወደ እገዳ ቀጠናው የሚጠጋ ማንኛውም መርከብ ወዲያውኑ እንደሚደመሰስ በማህበራዊ ሚዲያ ገጻቸው ላይ በቁጣ አስፍረዋል። ምንም እንኳን የቃላት ጦርነቱ ቢበረታ በሁለቱ ሀገራት መካከል የተደረሰውን የተኩስ አቁም ስምምነት ለሁለተኛ ሳምንት ጸንቶ ይገኛል። ዓለም አቀፍ አጋሮች ጦርነቱ በሰላማዊ መንገድ እንዲፈታ ግፊት እያደረጉ ባሉበት በዚህ ሰዓት እስከ ሳምንቱ መጨረሻ የታቀደው የኢስላማባድ ድርድር የጦርነቱ መቆም ወይንም መቀጠል የሚወስን ወሳኝ ምዕራፍ እንደሆነም ይጠበቃል። ከደቂቃዎች በኋላ በሌሎች መረጃዎች እንገናኛለን። ሰላም።